አካሌን ትቼው ከዓለም ስለይ ስንቄ ባይሆንም የሰው ዋይ እስካለው ድረስ በምድር ቆሜ አክብሬህ አድራለሁ ሁሉን እንደ ስሜ። እየደከምኩኝ ሁሌ የምበላው የልፋቴን ነው። ኖሬም ሲበቃኝ ትቼው የሚሄደው ምትኬ ስም ነው። ከስም በስተቀር ሀብታም አካልም ፈራሽ ነውና መልካም ለመሆን የትኛውም ይሁን ቀና ጎዳና ብሎ ይዝፈን እንጂ በሕይወት ዘመኑ መልካም የመሆን ስብዕናን የተላበሰ ጃኬቱን አውልቆ ለታረዘ የሚያለብስ አዛኝና ደግ ሰው እንደነበር በቅርብ የሚያውቁት ሁሉ በአንድ ቃል ይመሰክሩለታል። ጃንሆይ በአሜሪካዊ ወዳጃቸው በጆን ኤፍ ኬኔዲ ሞት ክፉኛ አዝነው ነበርና የጃንሆይ ባለሟልና ወዳጅ የነበሩት አቶ መንገሻ ለጃንሆይ እንደ መጽናኛ ቢሆን ብለው ከጆን ኤፍ ኬኔዲ ሞት ከቀናቶች በፊት ወደዚች ዓለም የመጣውን የልጃቸውን ልጅ ሕፃን ስም ኬኔዲ ብለው ሰየሙት። ሕፃኑም ከአያቱ ጋር በማደጉ መጠሪያውን በሳቸው ስም ሆነና ኬኔዲ መንገሻ ተብሎ ተጠራ። ኬኔዲ መንገሻ በመላ ነው የሚል መጠሪያ በሚታወቀው ቁጥር 1 ሥራው ወዲያው ነበር ተወዳጅነትን ለማግኘት የቻለው። እነ አንድ ነኝ፣ አካል ደሜ፣ ታንኳኳ በሬን፣ እስቲ ፈልጓት የመሳሰሉትን አይጠገቤ ሥራዎችን የያዘውን የመጀመሪያ ካሴት ኬኔዲ መንገሻ የሚባል ጎበዝ ዘፋኝ ወደ ኢትዮጵያ የሙዚቃ ታሪክ መቀላቀሉን ያበሰረና እሱንም በርታ እደግ አስብሎ ያስመረቀው ምርጥ ሥራ ነበር። የመጀመሪያ ሥራ መወደድ ለሁለተኛ ሥራ ጭንቀት ቢሆንም ኬኔዲን በቁጥር 2 ሥራው ላይ እነ ፋንቲያውን እንደው የሆዴን ወዳጅ ብዬ ሆዳዩልምና ሌሎች ምርጥ ዘፈኖችን ይዞ መጥቶ ዝናና ተወዳጅነትን ይበልጥ እየጨመረ ቀጣይ ሥራውን በጣም በጉጉት የሚጠበቅለት ዘፋኝ ሆነ። ዞራ ዞራ መመለሻዋ፣ ወፌ ከደማት እኔ ነኝ ዋርካዋ፣ ቁጥር 3 ብሪቱ ኬኔዲን ይበልጥ ከፍ ያደረገው ደላሽ ወይ መኝታ፣ እርሳልኝ ሀገር ነው፣ መለመን ካሻሽ፣ ስም ፈላጊ ነኝ እናም ሌሎችም ምርጥ ዘፈኖችን ይዞ የመጣበት ተወዳጅ ሥራው ነው። ቁጥር 4 ሥራውን እኔ ልሁን ደና የሚለው ሥራው ለአድናቂዎቹም የመጨረሻ ለእሱም በምድራዊ ሕይወቱ ዳግም የማይመለስበት የስንብት ሥራ ሆኖ ካሴቱ በወጣው በዛው ዓመት ሐምሌ 1985 ዓመተ ምህረት ከዚህ ዓለም በሞት ተለይቷል። በትውልድ የማይረሳው ኬኔዲ መንገሻ ከ1956 እስከ 1985 ዓመተ ምህረት ከ33 ዓመት በፊት ያጣነውን ዘመን ተሻጋሪ ተወዳጅ ዘፈኖቹና በሚነገርለት ደግነቱ የማይረሳው ድምፃዊ ኬኔዲ መንገሻ